የሥላሴ ታሪክ በመጀመሪያ አንድ አማኝ ልብ ሊለው የሚገባ ነገር ቢኖር ሥላሴ የሚለው ቃል የእግዚአብሔር መጠሪያ ስም አለመሆኑን ነው። ሥላሴ የእግዚአብሔርን አንድነትና ሦስትነት የሚያስተምረው የትምህርት ርዕስ እንጂ መጠሪያ ስም አይደለም። የቃሉ ትርጉም ሦስትነት ማለት እንደሆነ ልብ ይለዋል። ሥላሴ የሚለው ቃል ለመጀመሪያ ጊዜ የተጠቀመበት ሰው ተርቱሊያን ከ160 እስከ 220 ዓመተ ምህረት የተባለው የቤተ ክርስቲያን መሪ ነበር። ተርቱሊያን በእርሱ ዘመን ለተነሱትና በእግዚአብሔር የአንድነት ሦስትነት ጉዳይ ላይ ግራ ለገባቸውና ጥያቄ ላነሱ ሰዎች በተለይ ፒራግዚያስ ለተባለ ሰው ክደት ነገሮችን ምን እንደሆኑ ለማስተማር እና የአምላክን በሦስት አካላት የተገለጠ አንድ አምላክነት ለማብራራት ስል በሦስትነት አንድነት ወይም ትሪዩኒቲ የሚለውን ቃል ለመጀመሪያ ጊዜ ተጠቅሟል። የሥላሴ አስተምሮ ወደ መሠረታዊ ትምህርት እንዲያድግ ያደረገው ቤተ ክርስቲያን በተለያዩ ጊዜ ባደረገቻቸው ስብሰባዎች ያስተላለፈቻቸው የእምነት መገለጫና ውሳኔዎች ናቸው። በወቅቱም ቤተ ክርስቲያን አጠቃላይ ስብሰባዎች እንድታደርግ ያነሳሷት ሦስት ዋና ዋና ነገሮች ርዕሰ ጉዳዮች ነበሩ። አንደኛ የአምላክ አንድነትና በሦስት አካላት መገለጥ፣ ሁለተኛ የጌታ ኢየሱስ ክርስቶስ አምላክነት፣ ሦስተኛ የመንፈስ ቅዱስ አካልነትና አምላክነት ጥያቄ ነበር። በእነዚህ ጉዳዮች ላይ እንድትወያይም ዋነኛ ምክንያት የሆኑት በዘመኑ ተነስተው የነበሩ የተለያዩ እንግዳ ትምህርቶች ነበር። እነዚህም አስተምራዎች አንደኛ ሞናርካኒዝም የሚባል ትምህርት ነበር። ከሞናርካኒዝምም አንደኛ የነበረው ራስን መለወጥ ወይም ሞዳሊስቲክ ሞናርካኒዝም ይባላል። ይህም አንድ አካል ያለው አምላክ ራሱን በመለዋወጥ እንደ ሦስት ሆኖ ሰራ እንጂ ሦስት አካላት የሉም የሚል ትምህርት ነበር። ሁለተኛም የነበረው በመክበር አምላክ መደረግ ወይም አዶፕሽኒስት ሞናርካኒዝም። ይህም ማለትም ኢየሱስ በራሱ አምላክ አይደለም፣ ነገር ግን እግዚአብሔር በጥምቀት ጊዜ ከፍ ከፍ አድርጎት በማክበር አምላክ አደረገው የሚል ትምህርት ነበር። ሁለተኛ አርያኒዝም። ይህም ማለት ኢየሱስ ፈጽሞ የባህሪ አምላክ አይደለም፣ የአብ ፍጥረት ነው እንጂ ከአብ ጋር በመጀመሪያ አልነበረም የሚል ትምህርት ነበር። ከላይ የተዘረዘሩት በወቅቱ እንግዳ የነበሩ ትምህርቶች እየተስፋፉ ሲመጡ ቤተ ክርስቲያን ደግሞ እውነተኛውን አስተምሮ ለማስጠበቅ ስትል በ325 ዓመተ ምህረት በኒቅያ ከተማ አጠቃላይ ጉባኤ በማድረግ ኢየሱስ ክርስቶስ ከአባቱ ጋር እኩል የሆነ መለኮታዊ ባህሪ አለው በማለት ወሰነች። እንዲሁም በ381 ዓመተ ምህረት መንፈስ ቅዱስ የራሱ የሆነ አካል ያለው መለኮትና በመለኮታዊ ባህሪ ከአብና ከልጁ ጋር እኩል እንደሆነ የሚያረጋግጥ ውሳኔ አስተላለፈች። እንግዲህ ከነዚህ ጊዜያት በኋላ የሥላሴ ወይም ሦስት አካላት አንድ አምላክ ወይም ትምህርት በቤተ ክርስቲያን የተጠናከረ ትምህርት ተሰጥቶበታል። መንፈሳዊውን ነገር በመንፈስ መመርመር። የመጽሐፍ ቅዱስ አጥኚ የሆነ ደቀ መዝሙር የሥላሴን ትምህርት በቀጥታ አረፍተ ነገር የሚገልጽ የመጽሐፍ ቅዱስ ክፍል ባያገኝም ነገር ግን ይህንኑ አስተምሮ የሚያብራሩ የተለያየ ጥቅሶችን ከተለያየ የመጽሐፍ ቅዱስ ክፍሎች ያገኛል። ስለዚህ ደቀ መዝሙር እግዚአብሔር የሰወራቸው ብዙ ምስጢሮች እንዳሉና ዘዳግም ምዕራፍ 29 ከቁጥር 29 ላይ እንደተጻፈው እነዚህንም መረዳት የሚችለው በመንፈስ ቅዱስ ላይ በመደገፍ ብቻ እንደሆነ ሊያውቅ ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 13። ሰዎች አንድ ነገር ለማመን ወይም ለመቀበል የተለያዩ መንገዶች ይጠቀማሉ። አንደኛ ራሽናሊዝም ወይም ምክንያታዊነት፣ ተጨባጭ የሆኑ ማስረጃዎች ወይም ምክንያቶቹን በማግኘት ማመን። ሁለተኛ ኢምፕሪኪዝም ወይም በመሞከር ማረጋገጥ፣ ለምሳሌ የስሜት ሕዋሳቶችን በመጠቀም በመዳሰስና በመቅመስ ወዘተ፣ በዚህም ማረጋገጥ ይችላሉ። ሶስተኛ ፌዝ ወይም እምነት፣ የእግዚአብሔር ቃል ብቻውን መንፈሳዊ ነገሮችን ለመበየን ስልጣን እንዳለው በማመን በመቀበል ነው። ተጨባጭ በሆኑ ምክንያቶችና
በሙከራ የማይደረስባቸው መንፈሳዊ ነገሮች የምንረዳው በቃሉ ውስጥ የተጻፉትን ሁሉ ያለ ጥርጥር አምነው በመቀበል ነው። ውዶቼ ይህንን ዩቲዩብ ሰብስክራይብ በማድረግ ከኛ ጋር ይቀጥሉ። ተባረኩ።